እግዚአብሔር ቀን አለው አንቺን ቀን ሊያረግሽ። እግዚአብሔር ቀን አለው ቀን ሊያወጣልሽ። እግዚአብሔር ቀን አለው እንባሽን ሊያብስልሽ። እግዚአብሔር ቀን አለው የተዘጋው ሊከፍት። እግዚአብሔር ቀን አለው ከጨለማ ሊያወጣን፣ ከኑሮ በራ ውስጥ ሊታደገን። እግዚአብሔር ቀን አለው። ሐና የምትጠብቀው የእግዚአብሔርን ቀን እግዚአብሔር ላይ ጭምር ተስፋ እንድትቆርጥ በቃ እግዚአብሔር ረስቶሻል ይሏታል። ማን ረስቶሻል? እስቲ አይረሳንም በሉና ምን አይለንም? በጣም የሚገርማችሁ አንዳንድ ሰዎች እንዲህ ይላሉ፣ እኔ ጾማለሁ፣ እጸልያለሁ፣ ንስሐ ገብቻለሁ፣ ቆርባለሁ፣ ገዳም ሄዳለሁ፣ እመጸውታለሁ፣ እንዲህ አደርጋለሁ፣ እንዲህ እሰራለሁ እያሉ የሚሰሩትን የጽድቅ ሥራ እየዘረዘሩ እግዚአብሔር ግን ዝም ያለኝ ለምንድን ነው? እግዚአብሔር ረስቶኛል ይላሉ። ይቀጥሉና አሁንም እንዲህ አይነት በጎ ነገር እያደረጉ ነገሮቻቸው በጊዜ ሳይሳካ ይቀርና አሁንም ጥያቄያቸው ይረዝማል። በዚህ ዓመት ይከናወንልኛል ብሎ የሚጠብቀው ነገር እስከዛኛው ዓመት ይቀጥላል። በዚህ ዓመት እያለቀሰ የነበረ ሰው ለቅሶ እስከዛኛው ዓመት ይቀጥላል። እግዚአብሔር ይትቶኛል ያለው ሰው ቀጥሎ ደግሞ እግዚአብሔር አይወደኝም ማለት ይጀምራል። አሁንም ደግሞ ነገሮች እየተወሳሰቡ የሱ ጉዳይ ሳይስተካከል ይቀርና እግዚአብሔር ትዕግስቱን እየመዘነ እየፈተነ ያየዋል። ዝም ብሎት ነገሩ ሳይስተካከል ይቀራል። ጥያቄው ሳይመለስ ከነቋጠሮ ይኖራል። ከዛ እግዚአብሔር አሁንም አልመለሰለትም። ይመልስና ምን ይላል? እግዚአብሔር ረስቶኛል፣ ቀጥሎ አይወደኝም ያለ እግዚአብሔር ባይኖር ኖሮ ነው ይልና በእግዚአብሔር ላይም ጭምር ተስፋ ይቆርጣል። አያችሁ፣ እኔ እኮ ጾማለሁ፣ እጸልያለሁ፣ ታዲያ የት አለ? ይሄው ለማይጾሙት ለማይጸልዩት እንደዚህ እግዚአብሔር እያረገላቸው አይደለም? መባረክ ቆርቆሮ መያዝ እንዳይመስልህ፣ መባረክ ቤት መስራት እንዳይመስልህ፣ መባረክ ሳንቲም ማጠራቀም እንዳይመስልህ። አያችሁ፣ እነዚህ ሁሉ የሚያልፉ ናቸው። የማያልፈውን የክርስቶስን መንግስት ፈልግ፣ እሱ ነው ትክክለኛው። ጥያቄያችን ትክክለኛ አይደለም። የስጋው ጥያቄ ቀድሞ የሚያልፈው። ለዚህ እኮ ነው የክብር ባለቤት ምንድን ነው ያለው? ጥያቄያችን ትክክል ስላልሆነ እናንተ የምትለምኑትን አታውቁም ማለት። እየሰማችሁ ነው? ምን የምትሉትን? አዎ፣ አንድ እናት መታ ልጄን ግራ አዝማችና ቀኝ አዝማች አድርግልኝ እንዳለችው ሴት አያችሁ። አንዱን በግራ ቆም፣ አንዱን በቀኝ መኳንንት መሳፍንት አድርግ፣ ስልጣን ስጥልኝ። ይኸው ጥያቄያችን ከሽሮና ከበርበሬ ካልዘለለ በስተቀር አስቀድማችሁ መንግስቱና ጽድቁን ፈልጉን የተባል ነው። ምኑና ምኑን? መንግስቱና ጽድቁን። ወደ እግዚአብሔር መመለስ ይቅደም። አያችሁ፣ እናንተ ለእግዚአብሔር ገንዘቦች እስከሆናችሁ ድረስ ራሳችሁን ለእግዚአብሔር ስጡት። የዛ ጊዜ ለእግዚአብሔር የተሰጣችሁ ትሆናላችሁ። እየሰማችሁኝ ነው? ለማን የተሰጣችሁ? ለእግዚአብሔር። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ እንደዚህ ብለው አሉ። ጥያቄያቸው እስራኤል ዘሥጋ ሲቆይባቸው እግዚአብሔር የዘገየ ሲመስላቸው እንዲህ አሉ፣ ስለምን ጾምን አሉ። እስቲ